መጽሐፈ መክብብ ምዕራፍ 11 እንጀራህን በውሃ ላይ ጣለው ከብዙ ቀን በኋላ ታገኘዋለህና ለሰባት ደግሞም ለ8 ዕድል ፈንታን ክፈል በምድር ላይ የሚሆነውን ክፉ ነገር ምን እንደሆነ አታውቅምና ደመናት ዝናብ በሞሉ ጊዜ በምድር ላይ ያፈሱታል ዛፍም ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፉ በወደቀበት ስፍራ በዚያ ይኖራል ነፋስን የሚጠባበቅ አይዘራም ደመናንም የሚመለከት አያጭድም የነፋስ መንገድ እንዴት እንደሆነች አጥንትን በርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁም ሁሉን የሚሰራውን የእግዚአብሔርን ሥራ አታውቅም ወይም ይህ ወይም ያ ማናቸው እንዲበቅል ወይም ሁለቱ መልካም እንዲሆኑ አታውቅምና በማለዳ ዘርህን ዝራ በማታም እጅህን አትተው ብርሃን ጣፋጭ ነው ፀሐይንም ማየት ለዓይን መልካም ነው ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው ሆኖም የጨለማውን ዘመን ያስብ ብዙ ቀን ይሆናልና የሚመጣው ነገር ሁሉ ከንቱ ነው አንተ ጎበዝ በጉብዝና ደስ ይበልህ በጉብዝናም ወራት ልብህን ደስ ይበለው በልብህም መንገድ ዓይኖችን በሚያዩት ሂድ ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣህ እወቅ ሕፃንነትና ጉብዝና ከንቶች ናቸውና ከልብህ ሐዘንን አርቅ ከሰውነትህም ክፉን ነገር አስወግድ